አሰላሙ አለይኩም ወራህመቱላሂ ወበረካቱ። የውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ዛሬ መጥቼላችኋለሁ። እንግዲህ በዚህ መልኩ ያው ዙሮ እኔ ተጓዥ መሆኔን ታውቃላችሁ አይደለ? እና ጉዞ ይሄንን ይመስል ነበረ። ነገ ኢንሻአላህ እቃዬን ካርጎ አድርጋለሁ። እሱን የተወሰነ ላካፍላችሁ ፈልጌ ነው። እና እንዴት ናችሁልኝ እናንተ? እኔ ደህና ነኝ። በዚህ መልኩ እቃዬን እያስተካከልኩ እላችኋለሁ። በእርግጥ ካርጎ ተዘግቷል ታውቃላችሁ። የምታውቁ ታውቃላችሁ፣ የማታውቁ ምን ትኖራላችሁ። ካርጎ በባህር ተዘግቷል። በካርጎ ባየር ነው፣ በጣም ውድ ነው። እንዴት ትቼውም ለመሄድ ያሳዘነኝ። ብዙ እቃ አለኝ የተወሰነ። ኢትዮጵያ ከሄደ ይጠቅማል፣ ገንዘቡ ደግሞ በጣም ከባድ ነው። ይጠቅማል አይጠቅምም አለሁ አለም። በዚህ መልኩ እቃዬን አሳያችኋለሁ ማለት ነው የኔ ውዶች። እንዴት ናችሁልኝ? ወሬ ማስረዘም አልቻልኩም። ቢስሚላ እና እቃ ካርጎ የምታደርጉ ልጆች የተወሰነውን ጋብ ብትሉ ባይኔ ማለት ነው። ለምን ካርጎ ስለተዘጋ በጣም ውድ ነው፣ በአየር ስለሆነ ማለት ነው። ይኸው የግድ ስለሆነብኝ ነው እኔ። እና ደግሞ እቃዬን ጥዬ ሰዎቹን ልመጣም ላልመጣም እችላለሁ ብዬ ነግሬያቸዋለሁ። ግን ዞሮ እቃዬን ጥዬ መሄድ ስላልፈለኩ ነው። ካርጎ የሚያደርጉትም መጋዘን ይቀመጥልሽ የተወሰነ ጊዜ ብለውኝ ነበር። እሱ ደግሞ ብዙም አልተመቸኝም። ይከፈታል አይከፈትም አለሁ አለ። እንዴት ላውቅ እችላለሁ እሱ። እና በዚህ መልኩ አዘጋጅቼ ነገ ካርጎዎች ይመጣሉ እላቸዋለሁ። የተወሰነ ማሳያችሁ ግን በዝቶብኛል። ግን ይህ እንኳን ብዙ አይደለም፣ ብዙም አይከብድም። በጣም ከባድ ነው። ብቻ እንደው ተውም ከብዶኛል። እንዳልይዘውም በጣም ከባድ ነው። እዚህ ያለ 2 ሻንጣ። እስኪ ካርቶን ይዞ ከመጡ ደግሞ እዚህም አለ 2 ታሸገ ማለት ነው። የሁላችሁን ይመስላል። እዚህም አለ ትልቁ ሻንጣ። ይሄ ደግሞ የበፊት ነው። እኔ ስንት ኪሎ እንደሚይዝ አላውቅም። ወላሂ ነገ እስኪ አስመዝኝ እንግዲህ ጉዱን ያወጣ ማለት ነው። ውዶችዬ በዚህ መልኩ ደርድሬ ልጠብቃቸው ነው ማለት ነው ነገ ሲመጡ። እና ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በዱዓ ተከተሉኝ። አላህ በሰላም ሀገሬ በሰላም እንዲገባ ዱዓ አድርጉልኝ፣ ጸሎት አድርጉልኝ ውዶቼ። ማዕሪፍ ወላሂ በጣም በዝቷል። እንዴት እንደሆነ ባላውቅም ምን ማድረግ እንዳለብኝ አላውቅም። እነዚህ ግን እነዚህ አብረውኝ የሚሄዱት ናቸው 3 ሻንጣዎች። እዚህ የሚገቡ እቃዎች አሉ የተወሰኑ። እንዳልጧቸውም ገንዘብ ወጥቶባቸዋል። ዝም ብዬ ነው አንዳንድ ነው እንጂ እዛው እገዛለሁኝ እቃ። ብዙም እቃ አልያዝኩም። እንኳን ግን ለዚህም ከብዶኛል። መሪም ፓስፖርት ኮፒ እና ይሄንን ይመስላል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ዱዓችሁ እንዳይለየኝ የኔ ወዶች። ሀሳቡ ይዞኛል ወላሂ በጣም ነው ያዘኩት።
ስንት ኪሎ እንደሚሆን በጣም ፈርቻለሁ። እንግዲህ ዞሮ ዞሮ መተው አልችልም። ስንትም ሆነ ስንትም እጭናለሁ ብዬ አስቤያለሁ። ነገ ደግሞ እስኪ ከተመዘነ በኋላ ሁሉም ነገር ይታወቃል ማለት ነው ውዶቼ። ሰላም ሆኖልኝ በሌላ ቪዲዮ እስከምንገናኝ ባባይ